አማረች ይባላል። ከዛ የመጣሁት እዚህ ነው። የሆነልን ነገር እዚህ ባለፈው እግዚአብሔር ባራን ጠርቼ ጸልኝ ቦታ እኛ ወስነን ነበር። ከዛ እሱ ይወስንልኝና ከዛ እሱን ጠራለሁ ብለን ጠርተን የትም አይደለም ሎቄ ነው ብሎ ሎቄ ማለት ጌታ ሰጥቶልኛል። ስሙ ይባረክ። ጋቢን ይዞ ስትመጣ አይታችኋል አይደል? ባለፈው ጋቢ ይዞ መጣው አይመጣችበት ጊዜ ምን ሰጥቻለሁ አልኩ ያለ መሬት የት አዋሳ ላይ ሎቄ አካባቢ የስደም ያበራችሁ ሰው ይሄው ነበራችሁ ሎቄ አካባቢ ይሄንን ልጁን ይዞ መጣችና ወልጅ ያለው ሱራፌል ብሎ እግዚአብሔር ሱራፌልን ሰጠ። ኢየሱስ ጌታ ሆዱ ውስጥ ሆኖ እግዚአብሔር ስሙን ጠርቶ እግዚአብሔር ያደርጋል። አሜን። እጅን ዘርጋና ያድናል በሉስ። ያድናል። ጨመር አድርግና ሁሉም ያድናል በሉስ። ያድናል። ከዛ በኋላ ለሱራፌል ከመሰከረች በኋላ ምን ይሰጣል አለ እግዚአብሔር? መሬት ግን አዋሳ ላይ አሁን ሎቄ አካባቢ መሬት ምን አድርገናል? እግዚአብሔር ስሙ ይባረክ። ገዝተናል። ያደራ ይባረክ። አሜን። ጌታ ጠርታችሁ ተመጣጣችሁ ምን ነገር ብዙ ነገር ሰጥቶልኛል። ስሙ ይባረክ። አሁን ሚዲያ ላይ የሚያዩት አለ ልጅ ያጡት አለ እንደዚህ በመሬት ላይ እንደገና በልጅ ምክንያት አሁን እግዚአብሔር ያን ሰፈር ሰዎች ላይ አትወልጅም ብሎ ነበረ ያልሽ ነበርሽ ባለፈው። አሁን እንደዚህ የሚሰቃዩት አለ እንዴት ትላለሽ? ለነሱ ወደዚህ መጥቶ እንበረከት እግዚአብሔር ይሰጣል። አትፍሩ። ወደ ጌታ ነውና እግዚአብሔር ጸልሉኝ ብላችሁ ጌታ እሱ ይቀጠላችሁ። ብዙ ነገር ሆኖል ቆጥሬ ማይወጣ ነገር ሆኖልኛል። ታገኛላችሁ። እግዚአብሔርን በስራ ጠይቁ። በእምነት ከጠየቃችሁ ምንም ነገር ማጣ ነገር የለም። ጌታ እጅ ሁሉ ነገር አለ። እግዚአብሔር ይሰጣል። አሜን። ብዙ ነገር ሰጥቶልኛል። እግዚአብሔር ስሙ ይባረክ። በዚህ ሚዲያም የሚያዩ እንደገና እናንተም እጃችሁ ዘርጉ፣ ወደዚህ ዘርጉ እጃችሁ በጌታ በኢየሱስም። በዚህ ሚዲያም እንደዚህ በልጅ ላይ መሬት በሰው ቤት ላይ ክራይ የሆኑ ክራይ ቤት ላይ የተንከራተተ ያሉት እንደዚህ መሬት ለመግዛት እንደውም ልጅ መውለድ የሚሰቃዩት በስሙ ስልጣን ጸልያለሁ። ከዚህ ደቂቃ መልካም ጉብኝት ይሁን። አሜን። አንድ በር ሳይሆን መንታ በሮች ይከፈትልን። አሜን። አንድ በር ሳይሆን መንታ በሮች ይከፈትልን። አሜን። በጌታ በኢየሱስ አሜን ያላችሁት ሰዎች ሁሉ ዛሬ ሆነላችሁ። አሜን። በኢየሱስ ልጅ ያጡት ልጅ ያገኙ። አሜን። መሬት ባዶ የሆነ መሬት ቁልፍ ይሰጥ። አሜን። የቤት ቁልፍ ይሰጥ። አሜን። በጌታ በኢየሱስ ይሰጥ። አሜን። እስቲ ጀዘርጉና ሆነ ተፈጸመ በል። ጨምር አድርግና ሆነ ተፈጸመ በል። ስሜ ተስፋነሽ እባላለሁ። በኦሮብ ዕለት ነው እዚህ ባሪያው የተናገረው። ትንሽ ብሎ አስነሳኝ። አዋጁ ተገለብጧል ብሎ እስር ቤት አይገባም አለኝ። ግዳጅ ሄዶ ነበረ ወደ አማራ ክልል ደብረ ብርሃን የሚባልበት ቅዳሜ ሄዶ በቃ ሳምንት ሆኖ ነበረ። እስከዛ እግዚአብሔር ጣልቃ ይገባል ብሎ ጸለየ። እግዚአብሔር ጣልቃ ገባ። እሱ ሮብ ተናግሮ ሐሙስ 1 ሰዓት ደረሰ ወደ ሐዋሳ። ክብር ለእግዚአብሔር ነው። እግዚአብሔር ሮብ እዚህ ጋር የቆማችሁ ሹፌሮች ጸለይኩ። አንቺ ባለቤትሽ ምንድነው ሹፌር ነው፣ እስር ቤት አይገባም። አሁን ወጥቷል አላል? አሁን ግን ምን ሆነ? አሁን ምን ሆነ? ሮብ እንደተናገር ሐሙስ መጣው። እግዚአብሔር ክብሩን ጠቅልለው ምን ይሄደው ግዳጅ እና እግዚአብሔር መልካም ነው። በዛ መሀል እንዲህ የምናገሩ ነበሩ። ከሄደበት በሰላም መጥፎ ሀገር ነው ሄዶ አይመለስም ይሉ ነበረ። 2 ቲቶች ነበሩ እንግዲህ እንደዛ ስሉ ግን እግዚአብሔር መልካም ስለሆነ ራርቶ እውነት እግዚአብሔር በሰላም መጣ። ክብር ስጡ። ያንሳል እግዚአብሔር። ሁለተኛ ምስክርነቴ አባቴ ታሞ ነበረ። ክፍለ ሀገር ነው ያለው። ፎቶ መጸልያለሁ። አይሞትም አለ። ሞት አዋጅ ተሽሯል አለ። ጫው ወንድሜ ከዚህ ወደ ወላይታ ሄደ ነበረ። ጫው እዚህ ቤት የተጸለየ ጫው ይዤ ሄድኩት። እሱ ነበረኝ። ይሄን ጫው እንዲሄድክ አጠጣው ይዘህ ሂድ ብዬ ሰጠው። አሁን ደህና ነው። እግዚአብሔር ክብሩን ጠቅልሎ ይሰጥለት። እየታመመ ነበረ። እግሩን ይዞ ብዙ አመት ነው የታመመው። እግር ሆድ አብጧል አሉ።
በቃ ቶሎ ብላችሁ ድረሱ የተባለው ነገር ነበር። እግዚአብሔር ግን አዋቂ ነው፣ አዋጅ ነሽሯል። እግዚአብሔር ክብሩን ጠቅልሎ ይውሰድ። ምን የተባለ ነው? ቶሎ ድረሱ ጀዘርጉ ለአንድ ቤተሰብም እንደዚህ ቤተሰብ ላይ እናት ላይ አባትሽ ላይ የተላከ ቀስት ወደ ቀስተኞች ይመለስ። አዋጁ በአዋጅ ተሽሯል። አሜን። እጅ ዘርጋና አዋጁ በአዋጅ ተሽሯል በሉ። አዋጁ በአዋጅ ተሽሯል። እግዚአብሔር ሰው እንደዚህ መጨረሻ ሰዓት ላይ ሲያውጅ እኔ እሱ በሚያመው ቦታ ላይ እግሬና ሆዱን ይዝ ነበር የራስን እና እግዚአብሔር መልካም ነው። እውነት እግዚአብሔር መልካም ነው። በባሪያው ነው የተናገረ ነው። ብዙ ነገር እግዚአብሔር ተናግሮ እየፈጸመ ነው። እውነት እግዚአብሔርን አመስግኑት። እግዚአብሔር